ሃይ ጋይስ እንዴት ናችሁ? ዛሬ እንግዲህ ቀለል ያሉ ኤክሰርሳይሶችን በምን ያህል ደቂቃ ውስጥ መስራት ትችላላችሁ የሚለውን ላሳያችሁ ነው የመጣሁት። እንግዲህ ወደ ጂም ስትመጡ ጂም ውስጥ 2 ሰዓት 1 ሰዓት ተኩል ያን ያህል ሰዓት ምናምን ማባከን አይጠበቅባችሁ። ጀስት 40 ደቂቃ ማክሲመም 1 ሰዓት በቂ ነው። ላይክ ሃይ ኢንቴንሲቲ ትሬኒንግ ማለት ነው። በ40 ደቂቃ ውስጥ ብዙ ነገር መስራት ትችላላችሁ። ለምሳሌ እኔ አሁን ለምሳሌ ዛሬ የምሰራው ሾልደር እና ባይሴፕስ ነው። እዛ ነገ አርፍና ደግሞ ተነገ ወዲያ ቸስት ኤንድ ትራይሴፕስ ነው የምሰራው። እዛ እንደገና አንድ ቀን አርፍና በሚቀጥለው ቀን ደግሞ ሌግ ኤንድ ባክ ነው የምሰራው። ስለዚህ 2 አይነት ኤክሰርሳይሶችን በ40 ደቂቃ ውስጥ በቀላሉ መንገድ ላይክ እያንዳንዱን ኤክሰርሳይዝ 3 ጊዜ የሰራችሁት ቢያንስ 4 ኤክሰርሳይዝ መስራት ትችላላችሁ ማለት ነው። ስለዚህ 4 ኤክሰርሳይዝ እያንዳንዱ 3 ጊዜ 3 ሬፕ ማለት ነው። 3 ትደጋግሙታላችሁ 12 ማለት ነው። ስለዚህ ባይሴፕስ 4 ስቴፕ 12 ደጋግመዋለሁ ማለት ነው እና እንደዛውም ደግሞ ሾልደር ማለት ነው። ስለዚህ ቀለል ባለ መንገድ ዛሬ ምን አይነት ኤክሰርሳይሶችን እንደምሰራ አሳያችኋለሁ። ተከታተሉ።